start today. It doesn't matter. ምናልባት the right camera ላይ ኖራችሁ ይችላል ምናልባት the right mic speaking of which ማለት ነው mic አለኝ ግን ረስቼዋለሁ ማለት fun fact that makes me me አይደለ እኔ በጣም ኢንትረስቲንግ ነው ሰው ስለሆንኩኝ እስቲ fun facቶች ልንገራችሁ ብታምኑ ባታምኑ ማለት ነው twin sister አለችኝ እህት አለችኝ መንታ እህት ማለት ነው the journey ምናምን like እሱ በጣም ረጅም ነው ምናልባት እስቲ 10000 ሰብስክራይበርስ ገባ እሱን በደንብ ሼር አደርጋለሁ ግን ለአሁን let's talk about postpartum Hi guys this is you girl honey what's up እንዴት ናችሁ ዛሬ ምን ለማድረግ እንደፈለኩኝ ልንገራችሁ ማለት ነው this is episode 1 ከዚህ በኋላ instead of ማለት ነው cooking ይሄ lifestyle ምናምን random ቪዲዮዎች ከመልቀቅ ይልቅ በጣም ረጅም ጊዜ አሰብኩበትና ሳስበው like I mean YouTube already channel ከፍቻለሁ consistently ቪዲዮ ፖስት አላደርግም ነበረ ግን ከዚህ በኋላ ሳስበው like you know time አለኝ ኢንተረስቱ አለኝ ኮንቨርሴሽን በጣም ወዳለው እና ለምን ኮንሲስተንትሊ እንደ ፖድካስት አይነት ቪዲዮዎችን ፖስት አላደርግም ብዬ ከራሴ ጋር ወሰንኩኝ ማለት ነው እና ከዚህ በኋላ instead of like random videos ምናምን እንደዚህ ፖድካስት አይነት I don't even want to call it a podcast because like it's more like a conversation with like your cousin or your friends you know እንደዛ አይነት ነገር ለማድረግ ነው ያሰብኩት እና count this as episode 1 and it's going to be great okay subscribe ላላደረጋችሁ ሰዎች please subscribe አድርጉ እና stay tuned it's going to get better and better let me tell you this so for let's start with ማለት ነው my what sparked this journey አይደለ like why am I doing this በጣም የሚያስቅ ስቶሪ ልንገራችሁ ማለት ነው few years ago I think ከኮቪድ በኋላ ይሁን ከኮቪድ በፊት I'm not sure exactly what year it was እኔና ጓደኞቼ ማለት ነው ገና አሁን እንደዚህ ሶሻል ሚዲያ በጣም በቃ ትሬንድ እያደረገ በነበረበት ሰዓት ላይ I think ከኮቪድ በኋላ ነው መሰለኝ we were like you know ብዙ ጊዜ በጣም እንዲህ ስንሰበሰብ ምናምን like with my girls ማለት ነው we get into like this በጣም በቃ interesting conversations ማለት ነው and now we talk about like a lot of different things like social issues you know our like you know relationships family በቃ interesting የሆኑ conversationዎችን እንላለን entertain እናደርጋለን እና ሀሳብ እንቀያየራለን advice እንሰጣጣለን ምናምን እና we find it really cool እና ከዛ በኋላ ለምን ዩቲዩብ አንጀምርም ግን እነዚህን ኮንቨርሴሽኖች ከሰው ጋር ሼር ብናደርጋቸው I think it will be very entertaining ምናምን ብለን አሰብንና ዩቲዩብ ለመጀመር በቃ የሆነ ቀን ተቀጣጥረን ምናምን በደንብ ተዘጋጅተን ማለት ነው I think we recorded like one episode I don't know ያጨረስነው ላ አይመስለኝም ማለት ነው one full episode ማለት ነው እና በቃ በጣም ነበር የሚያስቀው ብታዩ 5 ምናምን እንደዛ ነበርን እና it was very funny at the same time ደግሞ በቃ በጣም ደከመን አልኳችሁ ማለት የሆነ ሰዓት ላይ ርቦን I think መሀል ላይ አቋርጠን ምግብ በላን መሰለኝ ቡና ጠጣን ምናምን አንዱ ጓደኛዬ ቤት ነበርን እና we were like oh my god this shit is so hard እኔ ሁሉ ጊዜ እንዳውም ሶሻል ሚዲያ ላይ ራሱ አንዳንዴ ቲክቶክ ምናምን የምለቃቸው ቪዲዮ ላይ I don't know አይታችሁ ከሆነ እላለሁ ብዙ ጊዜ ማለት ነው እንደዚህ ሶሻል ሚዲያ ላይ የሚሰሩ ልጆችን በጣም ነው ማደንቃቸው ማለት ነው እንደዚህ ስናየው በጣም ኢዚ ይመስላል እንጂ especially ደግሞ ኩኪንግ ቪዲዮ ይሄ ላይፍ ስታይል ምናምን የምትሰሩ ከሆነ በጣም ነው የሚከብደው ለምን እንደሆነ ታውቃላችሁ it takes so much energy it takes time በቃ በጣም ነው የሚያደክመው ማለት ነው obviously entertaining ነው ደስ እያላችሁ ነው የምታደርጉት አይደለ obviously ኢንትረስቱ ባይኖራችሁ አታረጉትም ግን እንደዛም ሆኖ በጣም አድካሚ ነው እና ከዛ
ኤክስፒሪየንስ በኋላ በቃ ተው ነው ማለት ነው። ላይክ ኦ ማይ ጋድ this is not it። በቃ አንደኛ ደረጃ ብዙ ሆናችሁ ስትሰሩ የሁሉንም ታይም ስኬጁል በጣም ማች ማድረግ አለባችሁ። እገሌ ዛሬ ይመቻታል፣ እገሌ ዛሬ አይመቻትም ምናምን እና አይሆንም። ብቻ we were all over the place. it was so funny ማለት ነው። ከዛ ተው ነው። ከዛ obviously ስራ ቢዚ ነው ታውቃላችሁ፣ especially የአሜሪካን ሀገር ያው ስራ ሩጫ ላይ ናችሁ እና you don't really have the time to do this እና አሁን ደግሞ ማለት ነው እኔ currently I'm a new mom by the way, congratulations to me, thank you እና I'm a stay at home mom አሁን ላይ ማለት ነው እና ሳስበው by the way I have a great husband ማለት ነው. he is my cheerleader, my producer እና my best friend ማለት ነው እና በቃ ብዙ ጊዜ ማለት ነው ደስ እንደዚህ የሆነ ዩቲዩብ ቻናል መጀመር ሶሻል ሚዲያ ላይ ኮንቴንቶችን መስራት እንደምፈልግ ምናምን ያውቃል እና በጣም ነው ሰፖርት የሚያደርገኝ ኢንካሬጅ የሚያደርገኝ ማለት ነው እና we were talking about this መጀመሪያ ላይ ዝም ብዬ ራንደምሊ በተመቸኝ ጊዜ ኩክ ማድረግ ስለምወድ ኩኪንግ ቪዲዮ ምናምን እየሰራሁኝ ፖስት እያረኩኝ ነበረ ዩቲዩብ ላይ አይታችሁ ከሆነ ብቻ በቃ ብዙም ያው እኔ ለእንትን ይሄ ላይቲንግ you know angle ምናምን እያልኩኝ አልጨናነቅም ዝም ብዬ ነው የምቀርጸው ማለት ነው wherever I am like whenever I feel like it ማለት ነው እና I wasn't consistent ምናምን በቃ ዝም ብዬ ግን የተወሰኑ cringe የሆኑ ቪዲዮዎች who cares right listen be cringe be whatever just do what you like. You get what I'm saying? ብቻ እለቅ ነበረ ማለት ነው እና ከዛ በቃ ተውኩት የሆነ ረጅም ጊዜ አሁን I think it's been like honestly about a year or 7 months እንደዚህ አይነት ነገር ነው since I posted a content a video on YouTube ማለት ነው እና this time we're like you know what you like to do this like if you want to get back to doing it like just do it ምናምን ነገር አለኝ እሱም እና I was like እኔ ራሴ you get what I'm saying it gives me a sense of like I'm doing something በዛ ላይ ደግሞ ፑሽ አደረገኛል አሁን ለምሳሌ let's be honest አይደለ I'm a new mom እቤት ነኝ ብዙ ጊዜ እና when am I going to have time በቃ እንደዚህ ሜካፕ አድርጌ you know like ራሴን like ለብሼ ምናምን ዘንጬ ብዙ ጊዜ እቤት ውስጥ ስትሆኑ እንደዛ አታረጉም እና ፑሽ ስለሚያደርገኝ that's one of the reasons why I want to get back to doing this ማለት ነው እንደገና ተመልሼ ዩቲዩብ ቪዲዮዎችን መስራት የጨመርኩት እና this is episode 1. I'm very excited በቃ I'm so excited to get to know you guys, to build my own community, to talk about like things that matters, that don't matter. We're gonna have fun. You get what I'm saying? And now that is why. Like, if you ask me why I'm doing this, I think I already gave you the answer to that question. ለዛ ጥያቄ ምላሽ አግኝታችኋል ብዬ እገምታለሁ እና ፕሊዝ ኮፒ ሊንክ እያደረጋችሁ ሼር አድርጉ ኢንትረስትድ ለሆነ ሰው እንዲያየው you know ወይ ትማሩበታላችሁ ወይ ትስቁበታላችሁ ወይ ደግሞ ብቻ የሆነ ነገር ታገኙበታላችሁ ብዬ እገምታለሁ if not ደግሞ like የነበራችሁ ቀን you can just have a friend that's going to be talking የሆነ ጓደኛ ይኖራችኋል ማለት ነው የሆነ የሚያወራችሁ እንደዛ ብላችሁ አስቡት እና by the way ሁሉም ኤፒሶድ ላይ ምን ማድረግ እንደምፈልግ ታውቃላችሁ ማለት ነው በጣም like I told you ማለት ነው I'm a stay-at-home mom right now and now I really need a reason to dress up and just like በቃ ሞራሌን የሚያነቃቃ ነገር ምናምን ማድረግ ፈልጋለሁ እና every episode ላይ outfit check እናደርጋለን ማለት ነው ስለዚህ today's outfit you're going to see the whole outfit check ማለት ነው እና እንደዛ ጋር ግን እንቀጥላለን ማለት ነው besides that ግን happy new year by the way ዛሬ ቀኑ ምንድነው January ነው ግን ምናልባት ይሄንን ኤፒሶድ እስከ ማርች ድረስ ምናምን ላለቀው እችላለሁ እንደዛ ነው ያሰብኩት like ከማርች በኋላ
ኮንሲስተንት ለመሆን አትሊስት አም ጎነ ሜክ 3 or 6 ኤፒሶድስ ከዛ በኋላ ኮንሲስተንትሊ እሱን እየለቀኩኝ በመሀል ደግሞ ሪኮርድ አደርጋለሁ ማለት ነው። እንደዛ ነው ለማድረግ ያሰብኩት። ባይ ዘ ዌይ ለምትጀምሩ ሰዎችም እንደዚህ ላይክ ፖድካስት ወይ ደግሞ just whatever kind of content መልቀቅ ለምታስቡ ሰዎች የምነግራችሁ ነገር ምን እንደሆነ ታውቃላችሁ? start today. it doesn't matter. ምናልባት the right ካሜራ ላይኖራችሁ ይችላል። ምናልባት the right ማይክ ላይኖራችሁ ይችላል። ስፒኪንግ ኦፍ ዊች ማለት ነው ማይክ አለኝ ግን ረስቼዋለሁ ማለት አይ ስዌር ረስቼዋለሁ ማይክ አለኝ። I completely forgot about it. ስለዚህ maybe next episode ላይ እንጠቀመዋለን and maybe the sound would be better ማለት ነው next episode ላይ እና the right lighting ላይኖራችሁ ይችላል። the right aesthetic ላይኖራችሁ ይችላል ምናምን it doesn't matter. I'm telling you guys if you are interested like what's the worst thing that's gonna happen አይደለም ምንድነው በቃ like ከሆነ ይሆናል ካልሆነ አይሆንም እኮ አይደለም like ከሆነና successful ከሆነ it can be something ገባችሁ like የሆነ ወይ ቢዝነስ ሊያስጀምራችሁ የሚችል መንደርደሪያ ሊሆናችሁ ይችላል አይደለ እንደ ስራ ልትይዙ ትችላላችሁ ከሰክሰስፉል ከሆነ ካልሆነ ግን አትሊስት የሆነ ኤክስፒሪየንስ ይዛችሁበት ትወጣላችሁ ወይ ደግሞ በቃ የሆነ ጥሩ ኮሚዩኒቲ ቢልድ ታደርጋላችሁ if not ማለት ነው it's just an entertainment ለራሳችሁ ማለት ነው በጣም ኢንትረስትድ ከሆናችሁ እና የምትወዱት አይነት ነገር ከሆነ ማለት ነው it's just በቃ an entertainment and you're doing something so do it ያው የምላችሁ okay the other thing that I want to talk about ዛሬ episode 1 ስለሆነ just to get to know each other ማለት ነው ስለ ፖድካስቱ አወራን አይደለ ሶሎ ነው የሚሆነው obviously እኔ ብቻዬን ነኝ የማወራው ከእናንተ ጋር ማለት ነው ምክንያቱም እኔ I live in the middle of nowhere ስለዚህ I can't have any guests coming here ማለት ነው ምናልባት እንግዲህ ጓደኞቼ ኢንትረስትድ ከሆኑ ሲመጡ ምናምን ከነሱ ጋር ሪከርድ ማድረግ እጀምራለሁ የሆነ ጊዜ ላይ here and there besides that ግን it's gonna be a solo podcast ማለት ነው ወደዚህ ሳ ግራ እንዳይገባችሁ እሺ I have some like notes ብዙ ጊዜ ሳወራ ማለት ነው የሆነ ነገር ለመናገር ፈልግና በቃ ይጠፋብኛል ማለት ነው ከዛ ከጨረስኩኝ በኋላ ወይኔ ይሄን ነገር እኮ ማለት ነበረብኝ ምናምን እላለሁ ስለዚህ I'm trying to be a little bit more organized you know በጣም እንደ ዜና አንባቢ ተዘጋጅቼ ምናምን እንደምን ዋላችሁ ምናምን ብዬ ሳይሆን ግን አትሊስት የሆነ ነጥቦችን ማለት ነው በጣም አድሬስ ማድረግ የምፈልጋቸውን ነገሮች እንድናገርባቸው ኖት ስላለኝ ነው ወደዚህ ማየው got it እና ያው ሶሎ ፖድካስት ነው የሚሆነው ምን አይነት ፖድካስት ነው just በቃ ላይፍ ሌሰንስ አይደለ ላይፍ ኤክስፒሪየንስ ስለራሴም ትንሽም ቢሆን በትንሹ ማለት ነው እነ small doses I can let you into my business ግን ብዙ ጠልቃችሁ እንዳትገቡ እሺ በጣም እኔ ፕራይቬት ነው ሰው ነኝ ስለዚህ በትንሹ ማለት ነው ሼር ማድረግ የምፈልጋቸውን ነገሮች honest ሆኜ ከናንተ ጋር ሼር አደርጋለሁ ማለት ነው በቃ ዲፈረንት ቶፒክስ አይደለ ሶሻል ኢሹስ ምናምን about relationships self growth እና በቃ የሆነ you know if you need tips about certain things ምናምን ስለአንዳንድ ነገሮች በቃ ሼር ማድረግ መፈልጋቸው ነገሮች ሲኖሩ ከናንተ ጋር ሼር አደርጋለሁ ማለት ነው እናንተም ደግሞ ኮሜንት ላይ በደንብ ሼር አድርጉ እሺ ምክንያቱም እኔም ከእናንተ መማር ፈልጋለሁ ማወቅ ፈልጋለሁ አንዳንድ ነገሮችን ምናምን ሪስፔክትፉል ሆናችሁ ፖዚቲቭ ሆናችሁ ፕሊዝ የሚሰማችሁን ነገር እናንተም ኮሜንት ላይ ሼር አድርጉ ያው ክሪቲሳይዝ ማድረግ ይቻላል ግን just take it easy because this is not like አንዳንድ ጊዜ ብዙ ማየው ማለት ነው ኢቭን ቲክቶክ ላይ ምናምን አንዳንዴ በምለጥፋቸው ቪዲዮዎች ለምን በስነ ስርዓት አታወሪም ስታወሪ ትያለሽ እንግሊዝኛ ለምን ትቀላቅያለሽ ምናምን እያሉ በጣም ብዙ ሰዎች ኮሜንት ያደርጋሉ ግን I need you to understand እኔ እዚህ ጋር መጥቼ ከእናንተ ጋር ሳወራ እኔ ፕሮፌሽናል ጀርናል ጋዜጠኛ አይደለሁም ልክ እንደ ጓደኛ በቃ ልክ ጓደኞቼ ጋር ከባሌ ጋር ወይ ከቤተሰቦቼ ጋር እንደማወራው ነው እናንተ መጥቼ ማወራው ማለት ነው ስለዚህ let's be
chill about it. You guys like my sassiness? A lot of people do. Anyways ማለት ነው። ሌላ ደግሞ ኤፒሶድ 1 እስከሆነ ድረስ I want you guys to get to know me a little bit ማለት ነው። ስለዚህ let me tell you guys fun fact that makes me me አይደለ? እኔ በጣም ኢንትረስቲንግ ሰው ስለሆንኩኝ እስቲ ፈን ፋክቶች ልንገራችሁ። ብታምኑም ባታምኑ ማለት ነው። ትዊን ሲስተር አለችኝ፣ እህት አለችኝ፣ መንታ እህት ማለት ነው። ምናልባት she's gonna be watching this ምናልባት ሳይሆን እልክላታለሁ። obviously she's gonna have to watch it ታየዋለች። እና በጣም የሚያስቃችሁ ነገር አንድ አይነት ነን ማለት ነው። አንለይም፣ አይደንቲካል ትዊንስ ነን። እና oh my god I don't want to get emotional ግን በጣም ረጅም ጊዜ ተለያይተን ነው ያለነው። አሁን ያው obviously እኔ ስቴት ነው የምኖረው፣ እሷ ሀገር ቤት ናት ያለችው ባኮም። ረጅም ጊዜ ተለያይተን ነው የምንኖረው እና ከሆነ ጊዜ በኋላ በጣም ላይፍ ስታይላችን ብታይ በጣም ተለያይቷል ማለት ነው። እና አይደንቲካል ነን፣ በጣም ብዙ የሚያመሳሰል ነገር አለን። በጣም ደግሞ ማለት ነው በቃ we are በቃ completely different people ማለት ነው። እና I love that about us honestly speaking። እንደውም በጣም የምወደው ነገር ከእኔና ከእሷ አንድም እሱን ነው። በቃ የተለያየን ሰዎች ሆነንም ክሪቲሳይዝ አንደራረግም። ይሄ you get what I'm saying like አንቺ ልክ ነሽ፣ ይሄ ልክ አይደለም ምናምን። በቃ እርስ በርስ በጣም ተከባብረን like ተዋደን ልዩነታችንንም በቃ like you know አክሰፕት አድርገን በጣም ብዙ የሚያመሳስለንን ነገር ደግሞ አፕሪሺየት አድርገን ሴሌብሬት አድርገን ነው ያለነው። እና by the way I love you እህቴ። እና that's one fun fact ማለት ነው። በጣም ነው ወሬ የምወደው by the way ወሬ የምወደው ስላችሁ ማለት ነው። አሁን ለምሳሌ ፈን ፋክት ብዬ ሀበቱን ሲስተር አልኩኝ፣ መንታህት አለችኝ ብዬ ግን ረጅም ነገር ነው ያወራሁት። ኤኒዌይስ ያው to give you the highlights of it ነው። ሌላ ፈን ፋክት ከኔ ምን አለ መሰላችሁ? 3 ሀገር ኖሬያለሁ እስካሁን ድረስ ማለት ነው። ከ21 ዓመቴ ጀምሮ እድሜሽ ምናምን ስንት ነው ምናምን ትወዳላችሁ መቼም። እኛ አበሾች እንወዳለን የእድሜ ነገር ከሴት ጋር። ሴት ልጅ መቼም ፈርዶባታል። እድሜ የሚባል ነገር አለ። ኤኒዌይስ ካልኩሌት አድርጉት ከፈለጋችሁ። እኔ ደግሞ ችግር የለብኝም። እድሜን ማወቅ ከፈለጋችሁ ኮሜንት አድርጉ፣ ነግራችኋለሁ ኔክስት ኤፒሶድ ላይ። ኤኒዌይስ ከ21 ዓመቴ ጀምሮ እኔ ከሀገር ወጥቼ ነው የኖርኩት እና 3 ሀገሮች ኖራለሁ። 2 ሀገር ከዚህ በፊት፣ አሁን ደግሞ ዩኤስ ማለት ነው። እና አለን ዳስ ፈን ፋክት ማለት ነው። እሺ ነገር ኤክስፒሪየንስ አይደለ? የተለያየ ሀገር መኖር አንዳንድ ጊዜ በጣም ኦፕን ማይንድድ እንድትሆኑ ያደርጋችኋል። በጣም ጥሩ በጣም አሪፍ ነገር ነው። ባይ ዘ ዌይ ቬኬሽን ስትሄዱና የሆነ ሀገር የሆነ አዲስ ህብረተሰብ ውስጥ ገብታችሁ ስትኖሩ ዲፍረንት የሆነ ኤክስፒሪየንስ ነው እና it's very cool ማለት ነው። that's another fun fact about me። ሌላ ምንድን ነው? ሌላ ማለት ነው በጣም ማለት ነው የተለያየ ፐርሰናሊቲ ነው ያለኝ። ለምሳሌ ባይ ዘ ዌይ አንዳንድ ሰው እንደ ኔጌቲቭ ነው የሚያየው። ምንድነው ላይክ እኔ ሁሉም ቦታ አንድ አይነት ነኝ ምናምን የሚል ሰው አለ። እኔ ሁሉም ቦታ አንድ አይነት አይደለሁም። በጣም የሚገርማችሁ ነገር ከቤተሰቦቼ ጋር በጣም የተለየው ሰው ነኝ። አሁን ምናልባት እንደዚህ ቪዲዮ ላይ ምናምን ሲያዩ በጣም ሊገርማቸው ይችላል ብዬ ገምታለሁ። አይ ዶንት ኖ። በተለይ ደግሞ እንደዚህ እህቶቼ ምናምን በደንብ ነው የሚያውቁኝ። ግን እንደዚህ ኤክስቴንደድ ፋሚሊ አይ ዶንት ኖ ይሄንን ፐርሰናሊቲ ብዙ ላይ ያውቁት ይችላሉ። እና ቤተሰብ ጋር አም ዲፍረንት። ፕሮፌሽናል ስራ ላይ በጣም አም ኮምፕሊትሊ ዲፍረንት ማለት ነው። የሚገርማችሁ ነገር እኔ ፕሮፌሽናል ስራ ስሰራ ባይ ዘ ዌይ ከዚህ በፊት ፕሮፌሽኔ ኤችአር ነበረ እና ማይ ላስት ጆብ ዋዝ ኤችአር ማኔጀር ነበርኩኝ ለሆነ ትምህርት ቤት ውስጥ ማለት ነው። እንደዛ ነበር የምሰራው እና ፕሮፌሽናል ሴቲንግ ላይ በጣም የተለየ ባህሪ ነው ያለኝ። ከጓደኞቼ ጋር የተለየ ባህሪ ነው ያለኝ።
ከአሁን እንደዚህ በእናትነትና በሚስትነት ደግሞ የሆነ ትንሽ ለየት ያለ ነገር አለኝ እና ሁሉም ቦታ ላይ በቃ እንደ ቦታው ነው ማለት ነው የምሆነው። አይ ቲንክ ዳትስ አ ፈን ፋክት አባውት ሚ። ብዙ ሰው እንደዛ ነው አም ፕሪቲ ሹር። ግን አንዳንድ ሰው እንደዛ ሲል ስለሰማሁኝ ነው። እኔ ምንም አልቀየርም፣ ሁሉም ቦታ አንድ አይነት ነኝ ምናምን የሚል ሰው አለ እና I don't think that's a good thing. If anything, like you have to be different. Like ያላችሁበትን ቦታ መምሰል አለባችሁ። አሁን ለምሳሌ እኔ ፕሮፌሽናል ስራ ላይ የተለየ ባህሪ ነው ያለኝ ስላችሁ I'm very serious ማለት ነው። አንደኛ ኤችአር ስትሰሩ እንግዲህ you have to lead by example አይደለ? እናንተ ከኤምፕሎይዎቹ ኤክስፔክት ማትፈልጉትን ነገር ማሳየት አትፈልጉም። ስለዚህ ካለባበሳችሁ ጀምሮ፣ ከንግግራችሁ ጀምሮ፣ ከኢንተራክሽናችሁ ጀምሮ ምናምን በጣም ኬርፉል ሆናችሁ ነው የምትሰሩት። ሁለተኛ ነገር ደግሞ ብዙ ስራ ቦታ ላይ እንደዚህ ጓደኛ አልፈጥርም። ምናልባት ጓደኛ ሆኜ በጣም ክሎዝ ልሆናቸው የምችለው ሜቢ ያን ስራ ለቅቄ ሌላ ስራ ከገባሁኝ በኋላ ማለት ነው። ወይ ደግሞ ጓደኝነታችን በጣም የሆነ በባውንደሪ ነው ምናምን በባውንደሪ ነው። ለምሳሌ አሁን ሶሻል ሚዲያ ላይ ፋሎ አላረግም ማንንም አብሬው መሰራው ሰው ፋሎ እንዲያደርጉኝም አልፈልግም ማለት ነው። በጣም ድብቀኝ የሶሻል ሚዲያ። ምክንያቱም ሶሻል ሚዲያ አሁን ለምሳሌ የሆነ ከጓደኞቼ ጋር ወጥቼ ምናምን ወይ የሆነ ገባችሁ ፖስት ማድረጋቸው ነገሮች ሊኖሩ ይችላሉ እና ከዛ ከስራዬ ጋር እንዲጋጭ ስለማልፈልግ አላደርግም እንደዛ። በጣም ጠነቀቅ ነበረ እና that's about me። ሌላ ስለ ራሴ ሼር ማድረግ የምፈልገው ከእናንተ ጋር አሁን ለምሳሌ እናንተም እንድታሰቡበት ማለት ነው ስለ ራሳችሁ። I don't know ምናልባት you already know what it is፣ ግን አንዳንድ ጊዜ it's good to define like እንደዚህ አይነት ነገሮችን በደንብ ዲፋይን አድርጋችሁ ማስቀመጥ ለራሳችሁ ይጠቅማል። ላይክ ምንድነው ቫልዩ የኔ ምንድነው what are my beliefs like። ምክንያቱም እነዚህ ነገሮች በጣም ማትደራደሩባቸው ነገሮች ናቸው እና የኔ ልንገራችሁ። አንደኛው obviously spirituality ወይም ደግሞ faith ወይ ደግሞ God, that is something like that is so valuable to me ማለት ነው። in a sense በቃ በጥሩም ጊዜ በመጥፎም ጊዜ especially ደግሞ በጣም you know when you go through hardship ምናምን your faith will get you through ማለት ነው። እና ብዙ ጊዜ በቃ you know when you feel like you hit rock bottom ምናምን በጣም በቃ ተስፋ you know oh my god በቃ ተስፋችሁ ጭልምልም ባለ ሰዓት ላይ the only thing that can get you through is your faith እና believing in God። ያው you know even if you don't believe in God ማለት ነው you need to have some kind of like spirituality to get through tough times ማለት ነው። እና ለኔ አንደኛው እሱ ነው። ሁለተኛው ደግሞ family and friends when I tell you guys ማለት ነው my family and friends are so important to me, they are so important to me ማለት ነው። አንዳንድ ጊዜ እንዳውም ሶሻል ሚዲያ ላይ especially ስለ እንዲህ ሴት ጓደኛ ምናምን አንዳንዴ የምሰማቸው ነገሮች ኦ ማይ ጋድ እኔ ላኪ ሆኜ ነው እላለሁ። የሆነ በቃ ጓደኛ አትመኑ፣ ሴት ጓደኛ ምናምን አንዳንድ ነገሮች እንግዲህ ያው ሁሉም ሰው ከኤክስፔሪየንሱ ነው አይደለም። እና እኔ ግን አብን ብለስድ አብን ሶ ላኪ ማለት ነው። ከቤተሰቦቼ ርቄ ስኖር ረጅም ዓመታት ጓደኞቼ ናቸው በቃ ቤተሰብ የሆኑኝ ማለት ነው። ሴት ጓደኞቼ ቤተሰብ ማለት እህቶቼ የሆኑኝ ማለት ነው። እና ደግሞ you need that support honestly speaking nobody wants to be alone, nobody wants to be lonely, and that is very important to me. And obviously my family, my sisters, oh my goodness, my mom, of course my dad too. And family and friends are very important, I swear በቃ
ኢቨን በደስታችሁ ጊዜ ተውት። የሀዘንን ጊዜ ወይ ደግሞ የሃርድሺፕን የሆነ በከፋችሁ ጊዜ በቸገራችሁ ጊዜ ምናምንን ተውትና በደስታችሁ ጊዜ ራሱ እኮ ደስታችሁን የሚካፈል ሰው ያስፈልጋችኋል። በቃ you know truly somebody that cares about you that wants to celebrate you የሆነ ነገር በቃ you know somebody that celebrates your wins even ማለት ነው። እና በቃ እኔ ጓደኞቼ I love you guys so much ማለት ነው። you have no idea they are very important to me። ሌላኛው ምንድነው fairness fairness I would say maybe compassion kindness እንደሱ አይነት ነገሮች በጣም ለኔ like it's in my personal belief በጣም important የሆነ ነገር ነው። ምክንያቱም I don't know እኔ በጣም judgmental ሰው አይደለሁም። that's such a great thing by the way you should try it አንዳንዶቻችሁ በጣም አሁን ለምሳሌ የሆነ ነገር ሳይ ቶሎ ብዬ ጃጅ ከማድረግ ይልቅ even if like የሆነ ላይገባኝ ይችላል እኮ አንደርስታንድ ላላደርገው እችላለሁ ወይ ደግሞ ላልስማማበት እችላለሁ ምናምን እና ግን ብዙ ጊዜ compassion like you know ጃጅ ከማድረግ ይልቅ I need to be more compassionate I need to be more kind ብዬ ነው ብዙ ጊዜ ራሴን ፑሽ ማድረገው። I'm not saying that I'm perfect I can judge too ግን ብዙ ጊዜ በጣም ራሴን ፑሽ ማድረገው like be fair you get what I'm saying like you're not perfect either so why are you judging this person so just be more compassionate about things ብዬ ነው የማስበው እና እኛ ሶሳይቲ ላይ ትንሽ እሱ ላይ መስራት አለብን ብዬ እገምታለሁ። ባይ ዘ ዌይ እንደዚህ አይነት ነገሮች ላይ እንደዚህ አይነት ቶፒኮች ላይ በጣም ብዙ እንደውም ሞር ማውራት ፈልጋለሁ እና ሞር ኤፒሶድ በጨመርኩ ቁጥር ስለ እንደዚህ አይነት ነገሮችም ዲስከስ እናደርጋለን ማለት ነው። the other thing በጣም እኔ በቃ I'm a very optimistic person ማለት ነው። ልነግራችሁ አልችልም I'm telling you guys በቃ የሆነ በጣም በትንሽ ነገር ነው የምደሰተው። በጣም ደግሞ በቃ good things will happen if you stay positive ብዬ ነው የማስበው all the time ማለት ነው። እንደውም አንዳንድ ጊዜ ሪሌሽንሺፕ ላይ አንዱ ሰው በጣም ኦፕቲሚስቲክ ሲሆን አንድ ደግሞ የሆነ ትንሽ I wouldn't say like optimistic ያልሆነ ሰው ሳይሆን like get what I'm saying አንዳንድ ሰው ደግሞ like hey listen like get back to reality የሚል ሰው አለ። እኔ በጣም በቃ የሆነ መጥፎ ነገር ላይፌ ላይ happen ሲያደርግ ብዙ ጊዜ በቃ ለበጎ ነው you get there is a reason በቃ there is a reason እኔ በጣም ሪሊጂየስ ሰው ሆኜ አይደለሁም ምናምን ያን ያህል በጣም በቃ ጠንካራ አማኝ ምናምን እንደዚህ አይነት ሰው ሆኜ አይደለም ግን በጣም ኦፕቲሚስቲክ ነኝ ብዙ ነገሮች ላይ እና ደግሞ ላይፌ ላይ አይቼዋለሁ። ኦፕቲሚስቲክ መሆን በቃ አትራክት ያደርጋል ማለት ነው። እውነትም ነገሮች ይቀየራሉ በራሳቸው ጊዜ ማለት ነው without you like trying so hard ወይ ደግሞ ምናምን በቃ ባላስተባችሁ ጊዜ ነገሮች ማለት ነው መሆን ያለባቸው ነገሮች በጊዜያቸው እየተስተካከሉ ይሄዳሉ እና I'm very optimistic I think that's one of the values I have እና ደግሞ I trust በቃ trust is very በቃ it's something I value in life ማለት ነው። I trust everyone around me until you prove me wrong ማለት ነው። በቃ የሆነ until like you do የሆነ ነገር አድርጋችሁ እምነቴን እስካላጎደላችሁ ድረስ በጣም ነው የማምነው ሰው ማለት ነው። አሁን አንዳንዴ ከባሌ ጋር ስናወራ ማለት ነው እሱ በጣም እንትን ነው like trust is earned like you have to earn my trust ብሎ ነው የሚያስበው እና መጀመሪያ ላይ በጣም እንትን ነው suspicious ነው ቶሎ አያምንም ምናምን it takes time። እኔ ግን ምን አይነት ሰው ነኝ መሰላችሁ የሆነ ነገር ካላችሁኝ አምናችኋለሁ በቃ አምናችኋለሁ የሆነ ውሸት መሆኑን እስካቅ ድረስ አምናችኋለሁ በቃ
በቃ if you say it why don't I believe it ብዬ ነው ማስበው እና in a way ግን it's good right ምክንያቱም አንዳንድ ጊዜ በቃ በተለይ ከሰዎች ጋር ጥሩ ሪሌሽንሽፕ እንዲኖራችሁ ምናምን ትረስት አስፈላጊ ነገር ነው እና I think ያ እንደዛ ነኝ እኔ I don't know what else can we talk about for episode 1 by the way do you guys like my curls it's popping today actually በጣም የሚገርማችሁ ነገር ማለት ነው ብዙ እንዳውም ፕሮዳክት አልተጠቀምኩበትም like curling cream ምናምን አላደረኩበትም ያን ያህል it's just like washed and go ማለት ነው this is just በቃ በኮንዲሽነር ታጠበ ወጣ ማለት ነው እና I feel like it's popping now comment by the way comment ላይ ጻፉልኝ if you guys have any suggestion እንደኔ አይነት hair texture ያላችሁ ሰዎች ምን አይነት curling cream ነው የምትጠቀሙት like what works for your curls ማለት ነው እኔ ጸጉሬ ብዙ ጊዜ እንደውም ሂት አበዛበታለሁ ግን እንደዛም ሆኖ it's funny how my curls are still like staying strong anyways ማለት ነው what else should we talk about today መጀመሪያ ላይ እንደነገርኳችሁ አመኒውማ ማለት ነው let's talk about እስቲ I don't know maybe ይሄ ርዕስ በጣም ራሱን የቻለ ኤፒሶድ ያስፈልገዋል ግን I just wanted to share my experience ማለት ነው my motherhood like the journey ምናምን like እሱ በጣም ረጅም ነው ምናልባት እስቲ 10,000 ሰብስክራይበርስ ስገባ እሱን በደንብ ሼር አደርጋለሁ ግን ለአሁን let's talk about postpartum by the way guys ብዙ ሰው postpartum depression ላይ ያወራል ለኔ ግን postpartum depression ሳይሆን postpartum anxiety has been like a thing እና anxiety in a sense I think እንደውም ብዙ አዲስ እናቶች ኤክስፒሪየንስ የሚያደርጉት ነገር ነው ብዬ እገምታለሁ በቃ you get what I'm saying በቃ anxious መሆን አለ አይደለ like am I doing the right thing like ማረገው ነገር ትክክል ነው በደንብ ቴክ ኬር እያረኳት ነው ልጄን እና ደግሞ like ይሄ intrusive thoughts አሉ አይደለ bad thoughts በቃ I can be like ተኝቼ ምናምን ማለት ነው ተኝቼ ምናምን በቃ in the middle of the night እየተነሳሁላ like she breathing ምናምን ቼክ አደርጋለሁ እና በጣም በቃ I get so anxious ማለት ነው obviously nobody በቃ ማንም ሰው ቢነግራችሁ ኤክስፒሪየንስ እስክታረጉ ድረስ ይሄ ለአዳዲስ እናቶች ነው ለአዳዲስ እናቶች ወይ ደግሞ እናት ለመሆን ለምታስቡ ማለት ነው let me tell you guys ምንም አይነት ሰው ማለት ነው ምን ያህል ስሊፕ እንደማትተኙ ምን ያህል አድካሚ እንደሆነ ቢነግራችሁ ኤክስፒሪየንስ እስክታረጉ ድረስ አታውቁትም ማለት ነው እና let me tell you በጣም ነው የሚደክማችሁ ግን it gets better my baby's 4 months now it's definitely getting better she's sleeping through the night ለሊቱን እየተኛች ነው በደንብ ምናምን እና definitely it's getting better ግን ያ በጣም ነው የሚደክማችሁ ድካም አለው obviously worse ያደርጋል it's such a blessing having a baby especially ደግሞ በቃ ሬዲዮ ናችሁ ፈልጋችሁ you know what I mean ኤክስፒሪየንስ የምታደርጉት ከሆነ በጣም ደስ የሚል ጀርኒ ነው እና ግን ያ obviously በጣም sleepless nights ምናምን you're gonna go through it እና እኔ የሚያስቀኝ ማለት ነው ሁሉም ሰው አድቫይስ ሲሰጠኝ የነበረው ምንድነው like when the baby sleeps you should sleep too ምናምን ይላቸዋል ብዙ ሰው ማለት ነው አትተኙም እኔ ልንገራችሁ ማለት ነው አትተኙም especially ደግሞ አሜሪካን ሀገር የምትኖሩ ያን ያህል ብዙ ሰፖርት የሌላችሁ ሰዎች ልክ ልጃችሁ ስትተኛ ወይ ልጃችሁ ሲተኛ በቃ ላውንድሪ ነው ትዝ የሚላችሁ ወይ ደግሞ ኩክ ማድረግ አለብኝ ሳትነሳ ወይ ደግሞ በቃ ሻወር ልውሰድ የሆነ ነገር ላደርግ ቤት ውስጥ get what I'm saying ወይ ደግሞ ኢሜይሌን ቼክ ላደርግ you know ወይ ደግሞ let me order the stuff
you know, I've been pushing like 4 days. እና ይሄ sleep when ምንድነው ወንበሬ ጽጥ ይላል መሰለኝ። ኤኒዌይስ ማለት ነው ልጃችሁ ሲተኛ ተኙ ምናምን የሚባለው ነገር ውሸት ነው፣ አይሰራም ባይዘዌ ማለት ነው። ግን try your best ሰፖርት ካላችሁ use your support። እኔ I was so lucky። አንደኛ እናቴ መታልኝ ነበረ፣ what a blessing to have her ማለት ነው። ሁለተኛ ነገር ባሌም ማለት ነው by the way ባሌ ስል እንዳትቀየሙኝ እሺ ጋይስ። he's an amazing guy, that's why he was በቃ በጣም ሰፖርቲቭ ነበረ። እና አሁን መጀመሪያ ላይ ማለት ነው ልንገራችሁ፣ መጀመሪያ ላይ በቃ ሁሉንም ነገር አብረን አዲስ ነን ገባችሁ፣ እና ሁሉንም ነገር ማለት he wants to do everything that I do with me ማለት ነው። that's how he was supporting me። ሁሉንም ማደርጋቸውን ነገሮች አብሮኝ ያደረገ ነበር ሰፖርት የሚያደርገኝ። ለምሳሌ ሌሊት አሁን every 2 hours ምናምን አይደለ ፊድ የምታደርጉት፣ እና every 2 hours ተነሳ አብሮኝ ይነሳል። ከዛ the feeding changing her ምናምን ሁለታችንም። ከዛ the next day እኔም ደክሞኛል እሱም ደክሞታል ማለት ነው። ከዛ ከተወሰኑ ቀናቶች በኋላ I was like no ይሄ አይሰራም፣ በቃ እየሰራ አይደለም። እሱ ምን አለ፣ አንዳንድ ሌሊት አንቺ ተኚ፣ እኔ ሌሊት ላይ ቴክ ኬር ላርጋት። እኔ ደግሞ ሌሊት አልተኛም። እንዴት ነው የምተኛው? ላይክ ሄሎ you get what I'm saying? like እንደ እናት አይምሮአችሁ አያርፍም። ላይክ ትነሳላችሁ with a newborn ማለት ነው። ስለዚህ I was like በቃ ሌሊቱን አንተ ተኛ፣ ሌሊቱን እኔ ቴክ ኬር አረጋታለሁ። ከዛ in the morning እሱ ይዞልኝ ይወርዳል ወደ ታች ማለት አጠገቤ ካለች አልተኛም። እና አትሊስት in the morning 1 or 2 hours ኤክስትራ ስሊፕ እኔ ተኛለሁ ማለት ነው። እና ስነሳ ለሚቴዩ ጋስ በጣም ሪፍሬሽ ሆኜ ነው የምነሳው። ሙዴም አሪፍ ነው ምናምን። ያልተኛው ቀን for whatever reason ወይ እሱ የሆነ ሌላ ነገር ማድረግ ካለበት እና ቢዚ ከሆነ ወይ ደግሞ አንዳንድ ጊዜ I just don't want to let her go ማለት ነው። ካልተኛውን በቃ ሙዴ በጣም sleep is very important። እና ወንዶች ባሎች ይሄን የምታዳምጡ ካላችሁ በተቻላችሁ መጠን ማለት ነው እንቅልፍ እንድትተኛ ሚስታችሁን አግዟት። አዲስ የተወለደ ልጅ ካለ ቤት ውስጥ ማለት ነው። በጣም it's very important። እና አንዳንድ ጊዜ he's amazing ብላችሁ ለምን እንደሆነ ታውቃላችሁ? እኔ እንኳን ማለት ነው በቃ አዲስ እናት ስለሆንኩኝ ካጠገቤ ዞር እንድትል አልፈልግም ማለት ነው። እና አንዳንዴ ጧት ተዋት አትውሰዳት ምናምን እለዋለሁ። እና no you have to get your sleep in 2 hours ምናምን በደንብ ተኝተሽ ነይ ይለኝና ይዟት ይወርዳል፣ እተኛለሁ። ከዛ በኋላ ግን I'm so grateful ማለት ነው። እና that's been very helpful። እና postpartum ላይ that's one of the thing, that's the other thing. Besides that you have days where you feel very low ማለት ነው። ብዙ ነገር በቃ ብዙ ሰፖርትን ቢኖራችሁ፣ ብዙ የተመቻቸ ነገርን ቢኖርላችሁ፣ ብዙ ግሬትፉል የምትሆኑበት ነገርን ቢሆን ደስተኛም ብትሆኑ፣ አንዳንድ ቀናቶች you have some በቃ low moments ማለት ነው። እና that's okay it'll get better you know 3-4 ወር በኋላ ለኔ in my experience it's been getting better። እና the other thing that's been helping me is በቃ sorry it's been an experience, by the way. It's been an experience. That the other thing that's been helpful for me was talk to people in a way በጣም በቃ open ሆናችሁ የምታወሩት ሰው ያስፈልጋችኋል። ምናልባት በእኛ ካልቸር አልተለመደም አይደለ? ላይክ የሚሰማችሁን ስሜት how you're feeling, like ማልቀስም ካለባችሁ just feel all the emotions. Trust me, it's okay. You get what I'm saying? አሁን በእኛ ካልቸር አልተለመደም ብዙም። እና አንዳንዴ ወይ ደግሞ ምን ይሰማችኋል መሰላችሁ እንዴ? like why am I feeling this way? ይሄ ሁላ blessing፣ ይሄ ሁላ grateful መሆንበት ነገር እያለ why am I feeling this way ብላችሁ ከራሳችሁ ጋር ራሱ አንዳንድ ጊዜ የሆነ ግብ ውስጥ ትገባላችሁ። ግን it's okay to feel
በቃ to feel sad, to feel በቃ just overwhelmed በጣም overwhelming feeling አለው እና it's okay to feel all that እኔ በጣም I'm so grateful በተለይ ደግሞ እህቴ መንታቴ ልንገራችሁ ማለት ነው I swear በቃ እሷን ደውያት አውርቼ በደንብ በቃ የሚሰማኝ ነገር እንዳለ she's like my therapist አልቅሽ ምናምን በቃ I feel በቃ so much better ማለት ነው እሷ ደግሞ obviously ከኔ የተሻለ ኤክስፒሪየንስ አላት already she has 3 kids እና በደንብ ጥሩ አድቫይሶችን ትሰጠኛለች ሰፖርት ታደርገኛለች ምናምን እና ሰፖርት ያስፈልጋቸዋል ገባችሁ ከጓደኞቼም ጋር I have conversations you know እነሱም የነበራቸውን ኤክስፒሪየንስ ሲነግሩኝ you know like it's okay ምናምን በቃ ይሄ community will get you through those moments ማለት ነው እና እንዲህ በውስጣችሁ ይዛችሁ አንዳንድ ጊዜ በጣም ጥሩ አይደለም I think that makes things worse ማለት ነው እና ከፓርትነራችሁም ጋር አውሩ የሚሰማችሁን ነገር እኔ በጣም ግልጽ ነኝ I express my emotions I think that's one of the things that's really helpful ማለት ነው with mental health በጣም ኤክስፕረስ አድርጉ ራሳችሁን it's okay ማለት ነው የሆነ ሴፍ you know safe የሆነ ስፔስ ስታገኙ I mean if not like all your friends ሁሉም ጓደኞቻችሁ ባይሆኑ ምናልባት እንደው አንዳንዶቻችሁ ያን ያህል ሰፖርቲቭ የሆነ ፓርትነር እንኳን ባይኖራችሁ የሆነ ፋሚሊ ሜምበር ወይ እህት ወይ ወንድም ብቻ የሆነ ሰው ይኖራል ልታናግሩት የምትችሉት እና ያንን አድርጉ ነው የምላችሁ በተረፈ let me finish this episode by saying thank you so much for watching my video keep supporting your girl you know like share comment subscribe and I'll see you in the next episode